ሴጣንና አጋንንት ነህ። ሴጣን ሴጣን አንተስ ሴጣን እናንተ ሁለታችሁ አንድ ናችሁ ማለት ነው። እስኪ በደንብ አሳይ አክታችሁን። አንቺ በያ አንቺ በያ አንቺ የቆቅ መረቅ አንቺ የግመል ዝልዝል እያልን ነው። በቃ እንደዚህ ነው ሰላም እንባባል። ይሄ ነው ይመችል። ይሄ ነው ደስ የሚለው። ምን ደስ ይላል? የእግዚአብሔር ሰላምታ አንወድም። አትወዱም? የት ነው የሚመቸው? በጠዋት ተነስተን አንቺ በያ ስንባባል ደስ ነው የሚለን። ምን እሺ ነው በቃ እንደዚህ ነው ደስ የሚለን። ሁሉንም ነው እኛ አሮጊቱ ምንም ሽቢያ ምናምን አንልም እኛ በቃ ያገኘነው ነው። ምን የምትሉት? አንቺ በያ ምን እሺ ነው ተፍታ በይ በቃ እንዴ ነው ኮብራው እስኪ እሱን ንደፉት። ኮብራ ናቸው አይደል? ንደፉት። አሁን ኮብራ እናደፋለሁ እያለ ንደፉት። ንደፉት። ስርዓት ያዝ ነው ወደዚህ ና በጌታ በኢየሱስ ክርስቶስ እንዴ ለምን ስርዓት ያዝ ና ና አምጣ ና ተባልክ እኮ አውልቆ ጃኬታችሁ እንዴ ለምን ቢያወጣ ምን ችግር አለው? ና እንደሱ ነው። ና ጡንቸኛው ነው አያችሁ፣ ጡንቸኛው። አቤት እስኪ ሄሎ እንግዲህ ምስክ አንድ ተከሻ የለው ልጅ እንዳለ ተወጥሮ ምንድን ነው ይሄ? ምንድን ነው? እስኪ አንብለት። ያው ሴጣን አንብለት። ምንድን ነው ይሄ ግብሩ? እስኪ ምንድን ነው? የደም ግብር። በዚህ ነው የምታገኙት? አዎ በመነቀስ በመመረሽ። ቆይ ሴጣንና ሴጣን ትጣላላችሁ እንዴ? ለምን አንጣላ? ዝም ብሎ ዶሮ ምናምን ከሚገበር ጋር ልሸኘኝ ነው እንዴ? እና